ውድድር ላይ ይዟቸው መገኘት ሀገራዊ ባህል፣ ግለሰባዊ የክብር ጉዳይ ነው። ጭልፊቶች ልክ እንደ አንድ የኳታር ዜጋ ሁሉ በስማቸው ፓስፖርት አላቸው። ፓስፖርቱን ባለቤቶቻቸው በዞሩባቸው ሀገራት ሁሉ አብረዋቸው እንዲዞሩና ጭልፊቶቹን ከሕገወጥ አዘዋዋሪዎች ለመጠበቅ ይጠቀሙበታል። አንድ ጭልፊት የኳታር ፓስፖርት ለማግኘት በሀገራዊ የጭልፊት እርባታ ተቋም የተወለደ የሕክምና ታሪኩና የባለቤቱን ማንነት የሚያሳይ መታወቂያ ካርድ ያለው ማንነቱን ለመለየት የሚያስችል ማይክሮቺፕስ እና የእግር ላይ ቀለበት የተገጠመለት መሆን ይኖርበታል። በኳታር ዓመታዊ የጭልፊቶች የአደን ውድድር ይካሄዳል። ለጭልፊቶቹ ክብር፣ ለባለቤቶቻቸው ደስታ ሲባል የአሸናፊው ጭልፊት ባለቤት 20,000 ዩሮ ይሸለማል። በውድድር ወቅት ፍጥነታቸውን ለመለካት የሚያስችል ጂፒኤስ በጀርባቸው ላይ ይገጠምላቸዋል። ስፖርት ነውና ጭልፊቶቹ በውድድር ላይ ወይም በልምምድ ወቅት ወድቆ መሰበር ወይም መደበኛ ሕመም ሊያጋጥማቸው ይችላል። ፈጣሪ ነዋሪነታቸውን በኳታር ያድርገው እንጂ ጭልፊቶቹስ ደህንነታቸው የተጠበቀ ነው። ኳታር ለጭልፊቶች ዓለም አቀፍ ደረጃውን የጠበቀ ቅንጡ ሆስፒታል ገንብታላቸዋለች። ሆስፒታሉ ከ17 ዓመታት በፊት የተከፈተ ነው። የድንገተኛ ክፍልን ጨምሮ በኤክስሬ፣ በቀዶ ጥገና፣ በጽኑ ሕሙማን ክፍሎች የተደራጀ እጅግ ዘመናዊ መሳሪያዎች የተገጠሙለት በዓመት ከ40,000 በላይ ጭልፊቶችን የሚያክም ሆስፒታል ነው። በጭልፊት ሕክምና ስፔሻላይዝድ ያደረጉ ዝነኛ ሐኪሞችም አሉት። በሆስፒታሉ ከሕክምና ባሻገር የቅንጦት አገልግሎቶችም ይሰጣሉ። አገልግሎቱ የጥፍር ሥራ፣ ሰውነታቸውን የማስዋብ፣ የተጎዱ ላባዎችን የመጠገንና የማሳመር አገልግሎትን ይጨምራል። በዶሃ ጭልፊቶች ብቻ የሚሸጡበት ሱፐርማርኬትም አለ። እዚህ መደበኛ ጭልፊቶች ከ1,000 እስከ 8,000 ዶላር ይሸጣሉ። ከ130,000 እስከ 1 ሚሊዮን ብር እንደማለት ነው። እስካሁን ለንጉሣዊ ቤተሰቦች በውድ ዋጋ የተሸጠችው ጭልፊት 200,000 ዶላር አውጥታለች አሉ። በእኛ 26 ሚሊዮን ብር መሆኑ ነው። ኳታር ሀብታም አገር ናት ስንል ይህንን በእማኝነት በመጥቀስ ነው። የውጭ ዜጎች ኳታር የሚመጡባቸው ሁለት መሠረታዊ ምክንያቶች አሏቸው። አንደኛው ከፍተኛ ደሞዝ ፍለጋ ሲሆን፣ ሁለተኛው ግብር የማይከፈልባት ሀገር መሆኗ ነው። ከቀጣሪ ድርጅት ጋር ተደራድረው ፔሮል ላይ ያጻፉት ደሞዝ የራስዎት ብቻ ነው። በእርግጥ የሀገሪቱ የአየር ሁኔታና የሥራ ቀናት መለያየት ቢያንስ እስኪለምዱት ምቾት ሊነሳዎት ይችላል። ለምሳሌ በኳታር የሥራ ቀን የሚጀምረው እሁድ ነው። የመጨረሻው የሥራ ቀን ደግሞ ሐሙስ ላይ ያበቃል። አርብና ቅዳሜ እንደ ረፍት ቀን ይቆጠራሉ። አርብ እንደ ማንኛውም